ወደ ቁም ነገሩ ስንመጣ እስልምና ሙሉ የህይወት መመሪያ ነው። ትዳር አለን። እንግዱሳ ሲባል አጭበርባሪ እንዳትሆን ቡሪከ ሊኡመቲ ፊ ቡኩሪያ ተብሏል። ነቢ ሰለላሁ ዐለይሂ ወሰለም ለህዝቦቼ እንጋት ላይ ነው በረካ የተደረገው ብለዋል። ማታ እስከ 7 8 9 ሰዓት ጫት ይቅምና ሱብሂም ያልፈዋል። ጧት 5 ሰዓት ገበያው ከተዳቃ በኋላ ማለት ነው እሱ እንደ ነጋበት ጅብ እየተጨናቦሰ ይከፍታል። ምን ይባላል? የሉም ሱቅ ይባላል። በቀሩ ይባላል። ዝጉ ሱቅ ሪዝቅን ዝግት። እንደዚህ የለም። በጧት ክፈት። ዙሁር ታለፈ ቀኑ አበቃ ማለት ነው። እኛ ከሱቢ በፊት እንነሳለን። ብድግ ተሐጁድ እንትን ዊትር ታቀብላለ ለአኺራ። ቀጥለ ሱቢ በጀማዓ ትሰግዳለ። አዝካረ ሰባ ትላለ። ስራ ትሰራለ አዛን እስኪል ድረስ ዙሁር። ከዛ በኋላ ተዙር በኋላ ነጋዴ እስከ አስር ባለው ግድ የለም ግባና ምሳ በላ ከቤተሰቦች ጋር ልጆችን አጫውት። በቃ እስከ አስር ድረስ ማለት ነው። ችግር የለም ብዘጋው። ከአስር በኋላ ደግሞ አስር ሰግድና ትከፍታለህ ማለት ነው። ከአስር ከመግሪቧ ሞቅ ያለች ነች እሷ ፏ። ስለዚህ የእሱ ገበያ ጠዋት ነው የሚከፈተው ይባላል። ይታወቃል ማለት ነው። በጠዋቱ ከክፍለ ሀገር ለመጣው ለአካባቢው ምርጥ ነጋዴ እንደዚህ ነው። ቀንቀንሳ ቀይሉ ላይ ይተኛል። ማንም የሚያማህ የለም። እሺ እንደዚህ ነው የተባለው። ፎርሙላ እኮ ነው ይሄ። ገበሬው እንደዚህ፣ ተማሪው እንደዚህ፣ አስተማሪው እንደዚህ፣ ሴቶቹ በዚህ ይሰማሩ ሲባል ማለት ነው። ይሄ ነው ሴት እቤት ሆም ሜከርስ ይባላሉ። አየ ከስር ልጆችን ያሳድጋሉ። የጀግናው የዓሊሙ የወታደሩ የምን እናቶች ናቸው ከስር። እሺ እንዲህ ያበቅላሉ። አንተሳ ከላይ ጥላነህ። እሺ ፋይናንስ ይባላል ገንዘቡ። ይኸው ሰው ቢደፍራቸው ማን ብሎ ነው እያለው ትላለህ። አዛ ጧ ምታረክስን ኦራ አይደፈር ይባላል። እንዲህ እንጂ ጣውላ ሆነ ቀማቴ እጭ አይሆንም። ዱባ አላህ አይሆንም። ስለዚህ እንደ ዲናችን ስንሆን የሚጎልብን ነገር የለም ነው። መጀመሪያ እንመን። ወላሂ የለም። በገበያው ይሄ ነው። ሙሻረካ ይባላል፣ ሙዳረባ ይባላል። አሁን የሚለፍፉት አክሲዮን ሼር ካምፓኒ ይባላል፣ ፓርትነርሺፕ ይባላል፣ ሶል ፕሮፕራይተርሺፕ። እንዴ ይሄ እኮ ቀድሟል እኮ። አያዙ ከማከራየት ጀምሮ ኢጃራ ይልሃል። አዮ ከፋላ ጋራንቲ መስጠት እንኳ ማለት ነው። ምንም ሳትቀር ተዘግባለች በኪታቡ። መበዳደር ነው፣ አንድ ላይ መስራት ነው፣ ሁሉ ማለት ነው። እሺ